ዛሬ አብረን የምናየው ታይትሉን ወይም ርዕሱን ሳላወራ በፊት ማልወደውን አንድ አባባል በኢትዮጵያ ሀገራችን የተለመደች አባባል አለች። ምንድነው የሚባለው? አንድ ሰው ከሰው ቤት ሂዶ የሆነ ነገር በልቶ ጠግቦ ግን ደግሞ በራሱ ስህተት ወይም በራሱ ስንፈት ረስቶት ወጥቶ ከሆነ አይ እኔ ብረሳም የጠገበ ሆድ ያመሰግነዋል ያን ሰው ያን ቤተሰብ የሚባል አለ። ለምን ለሆድ ትሰጠዋለህ? ማመስገን የጭንቅላት የስነ ልቦና ያንተ መሆን አለበት እንጂ ፊዚካል ሆድ ማመስገን የለበትም ባይ ነኝ። ይሄ የሚሰራበት ቦታ ሊኖር ይችላል። እኔ አሁን ለያዝኩት ታይትል ግን የበላ ሆድ ያመሰግነዋል እኔ ባላመሰግንም ለሚሉት ሰዎች ይሄን ማስተካከል አለብን ባይ ነኝ። ምን ለማየት ነው ዛሬ ይሄን ጉዳይ ያነሳሁት? ይሄን ጉዳይ ያነሳሁት ስለ አመስጋኝነት ወይም ግራቲቲዩድ ወይም ግሬትፉልነስ የሚባለውን ጭብጥ አብረን እንድናይ ፈልጌ ነው ይሄን አይዲያ ያመጣሁት። አመስጋኝነት ለምን ይጠቅማል? በጣም ጠቃሚ ነው። ስፔሻሊ ለወደፊት ስኬታችን፣ ሰራተኛ ከሆን ለነገ እድገታችን፣ ባለ ሀብት ከሆን ለነገ ዌልዚ ክሬሽናችን፣ ተማሪ ከሆን ለነገ ስኬት የትምህርት ደረጃን ማሳደግ፣ ለማንም ለባለ ሀብቱም ራሱ ከሆነ የነገ የሰራተኞቹ የሱ እንዲሆኑ የማድረግ በጣም ጠቃሚ ነው። ሰራተኛም ሆኖ ደግሞ ማመስገን በጣም ጠቃሚ ነው ባይ ነኝ። እንዴት የሚለውን ኋላ ነው የምናየው። ግን አሁን አመስጋኝነት በምን መልኩ ነው የሚታየው በእኛ ኮንቴክስት ሲባል የተወሰኑ ቦታዎች ካምፓኒዎችም ስትሄዱ፣ ግለሰቦች ጋርም ስትሄዱ፣ ቤተሰቦች ጋርም ስትሄዱ፣ ብዙ ቦታ ስትሄዱ የሚታዩት የኢትዮጵያ ሕዝብ የኢትዮጵያ ሕብረተሰብ የሚያመሰግኑት ነገር አለ። በእርግጥ ግን አንዳንድ ቦታ የምናየው ሰው አመስጋኝ ከመሆን ኮምፕሌን የሚያደርግ ወይም ያገኘውን ነገር አለማመስገን ይታያል የተወሰነ ቦታ ላይ። ስለዚህ ማመስገን ለነገ ስኬት በጣም ጠቃሚ ነው የሚል እሳቤ ነው ይዤ የተነሳሁት ዛሬ። ለምሳሌ ዛሬ ያገኘውን ነገር ይሰየው፣ ይሄ ጥሩ ነገር ነው፣ ቀጥሎ ደግሞ ይሄን ማግኘት አለበት ብሎ ማሰብ ጤናማነት ነው። ግን አንዳንድ ሰው ያገኘውን ነገር ማቆሸሽ፣ እጁ ላይ ያለውን ነገር ማኮስመን ስራው ያደረገ ሰው ታገኘዋለህ። ለአንዳንድ ኮምፕሌን ለለመደ ሰው ወርቅ ብትሰጠው፣ ወርቅ አፍሰ ብትሰጠው ምን ይሄ ብርቅ ነው እንደ የድንጋይ ዘር እኮ ነው፣ ይሄ ምንም የተለየ ነገር አይደለም የሚል አይጠፋም። ይሄ ጥሩ አይደለም። አንዳንድ ሰው ደግሞ ስታይ በሰርቪስ ኢንዱስትሪው ላይ ሂደ ስታይ እዛ ቀጥሮ ያስቀመጠውን ከስተመር ከማመስገን ይልቅ ኮምፕሌን ሲያደርግ፣ ብሌም ሲያደርግ፣ ሲያመናጭቅ እንደውም ራሱ መመስገን የሚፈልግበት ቦታ ታይዋለህ። ማመስገን በጣም አስፈላጊ መሆኑን ለማውራት ብዬ ነው ይህን የማውራው። አንዳንድ ቦታ ደግሞ ስታየው ለተደረገለት እድገት ለተደረገለት አንድ ስቴፕ የከሪር እድገት ሊሆን ይችላል፣ እሱን ከማመስገን ይልቅ ብሌም ያደርጋል። ይሄን ኮንሰፕት መስራት ያሰብኩበት ጊዜ አንድ ተቋም ሄድኩና የተቋሙ ኃላፊ ትልቅ ኃላፊ ነው፣ ትልቅ ተቋም ነው የሄድኩት፣ ለኮንሰልተንሲ ነው የሄድኩት እና ምን ለኛል አደራ አንድ ነገር ብቻ እንድትሰራልኝ ነው የምፈልገው አሁን አለኝ። ምንድነው እሱ ስለው ግሬትፉልነስ ወይም ግራቲቲዩድ የሚል ወይም አመስጋኝነት የሚል ስልጠና አዘጋጅልኝ አለኝ። ለምንድን ነው እንደዚህ የምትለው? ምን የተለየ ነገር ምን ተፈጥሮ ነው ስል አንድ ምሳሌ ልስጥ አለኝ። እንዴት? አንድ የሚገርም የገጠመኝ ነገር፣ አንድ ሰራተኛ የሚገርም አይነት እድገት አደረኩለት። ዘርፉ በጣም ወሳኝ ስለሆነ ለተቋሙ እድገት አደረኩለት አለ። ይሄ ሰው እንግዲህ ማመስገን ብቻ ሳይሆን በጣም የሚደሰትበት ሁኔታ ነው ብዬ ከኃላፊዎቹ ጋር ተወያይቼ ትልቅ እድገት አደረኩለት አለ። የእድገት ደብዳቤውን ወስዶ ከበር ሳይወጣ ያገኘውን ነገር ማቋሸሽ ነው የጀመረው አለ። ስለዚህ ይሄ ሰው ዛሬ እድገት አገኝቶ ነገ በሞራል በሞቲቬሽን ስራ ማይሰራ ከሆነ
እኔ ለዚህ ሰው የሚያስፈልገው ወይም ለዚህ ሰራተኛ አይነት የሚያስፈልገው አመስጋኝነት የሚባል ስልጠና መሰጠት አለበት። ሰው ላገኘው ነገር ማመስገን አለበት፣ ለነገ መጠየቅ አለበት። እንደዛ ስንል ሰዎች ዛሬ ያገኘነውን ማመስገን ማለት የነገውን ነገር አንጠይቅም ማለት አይደለም፣ ያልሆነውን ነገር አንጠይቅም ማለት አይደለም። ግን ላገኘው ነው እጃችን ላይ ለገባው ነገር ማመስገን ግን አስፈላጊ ነው። ተማሪ ልትሆን ትችላለህ። ለምሳሌ ተማሪ ወንድሙ የሆነ ነገር አግዞት ረድቶት ደግሞ ምን የተደረገልኝ የተለየ ነገር አይደለም የምትል ከሆነ ነገ ከማገዝ ይልቅ ተስፋ ይቆርጣል የሚያግዝ ሰው። ቤተሰብ ሊሆን ይችላል። ቤተሰብ ማድረግ ያለበትን ላንተ ያደርጎ አንተ ያገኘውን ነገር ታንኪዩ ብለህ ለነገ መጠየቅ አግባብ ነው። ግን ያገኘውን ነገር ደግሞ ታንኪዩ ማለት ካልቻልክ ነገ አሁንም የሚያደርግልህ አካል ተስፋ ሊቆርጥ ይችላል ማለት ነው። ሰራተኛ ከሆንክ ደግሞ ሰራተኛ ኃላፊው ወይም ተቋሙ ድርጅቱ ለሰጠው እድገት፣ ለሰጠው አመኔታ፣ ለሰጠው ፖዚሽን፣ ለሰጠው ጭማሪ ማመስገን አለበት ባይነኝ። ካላመሰገነ ቀጥሎ ላለው ነገር መጠየቅ ራሱ ሞራል አይኖረውም ማለት ነው። ስለዚህ ላገኘነው እጃችን ውስጥ ለገባው ነገር አመስግነን ለነገ ደግሞ መስራት አስፈላጊ ነው ባይነኝ። ይሄ ኮንሰፕት ባይዞ በጣም ስነ ልቦናዊ ነው። በእርግጥ ጭንቅላት ነው ይሄን መስራት ያለበት፣ ሆድ ሳይሆን። ቅድም እንደተባለው የበላ ሆድ ያመስግን ብሎ በጭንቅላቱ ግን ማመስገን እንደተወ ሰውዬ መሆን የለብንም። ስለዚህ ማመስገን በጣም አስፈላጊ ነው ባይነኝ። ይሄን ያልኩበት ምክንያት 3 ነገሮች ጥቅም ስላሏቸው ነው። አንደኛ የሚያመሰግን ሰው ብዙ ጊዜ ለነገ ሞቲቬትድ ይሆናል ወይም ተነሳሽነት ይኖረዋል። እንደውም ቻሌንጅ ውስጥ ሆኖ ራሱ የነገን ለመጋፈጥ የነገን ቻሌንጅ የዛሬውንም ቻሌንጅ ተጋፍጦ ለመውጣት ሞቲቬሽን አለው። ምክንያቱም ያገኘውን ነገር እያመሰገነ ነው። ያገኘው ነገር ላይ ደስታ አለው። ችግር ባይዞ ትንሽም ቢሆን ያገኘው ደስታ ያገኘው ጥቅም ምን ብሎ ያስባል ማለት ነው? ታንክ ዩ then I should have to work on the next work ማለት ነው የሚጀምረው ማለት ነው። ስለዚህ always motivated ነው፣ always ጉልበት አለው፣ always ኤነርጂ አለው እንደዚህ አይነት ሰው። ሁለተኛ ግሬትፉል የሆኑ ሰዎች ዙሪያቸው ያለው ሰው ጋር ይታመናሉ። ብቻም ሳይሆን ግንኙነታቸው ተግባቦታቸው በጣም ትልቅ ነው ከሰዎች ጋር። ምክንያቱም ለተደረገላቸው ኮንትሪቢዩሽን፣ ለተደረገላቸው ድርጊት፣ ለተደረገላቸው ውለታ ሁሉ ምን ስለሚሉ አመሰግናለሁ ስለሚሉ ከአፋቸው ታንኪዩ የሚባል ወርድ ደጋግሞ ይገኛል ማለት ነው። እዚህ ቦታ አንድ ነገር ማውራት እፈልጋለሁ። በእኛ በአፍሪካ በአጠቃላይ ማለት ይቻላል ኮንቴክስት በጣም ሊስተካከል ይገባል ብዬም አምነው ፈረንጅ ከኛ ትንሽ እዚህ ኤሪያ ላይ ልዩነት ያላት ሳንቲም ባለ ምክንያት አትሰጥም ፈረንጅ። ታንኪዩ ግን they give you ታንኪዩን ብዙም አይቆጥቡም፣ ይሰጡሃል። እኛ ግን አንዳንድ ጊዜ እንደውም ሳንቲም መስጠት ይቀለናል፣ ታንኪዩ ሰውን ማለት ይከብደናል። ግን ለተደረገልን ድርጊት፣ ለተደረገልን አገልግሎት፣ ለተሰጠን አንድ ስቴፕ እኛ ማመስገን መማር አለብን ባይነኝ። አመስጋኝ የሆነ ልብና ማይንድ ያለው ሰው ብዙ ጊዜ ሰላማዊ ሰው ይሆናል ባይነኝ። ስለዚህ ከሰዎች ጋር ያለነው ግንኙነት በጣም ስሙዝ ይሆናል፣ በጣም ሶፍት ይሆናል። ከሰው ጋር እንስማማለን ማለት ነው። ስለዚህ ከኛ ጋር የሚሰሩም ሰዎች ያምኑናል። እኛም ሰዎች ስለሚያምኑ ያገኘነውን ኦፖርቹኒቲ ደግሞ መጠቀም እንችላለን ዋይዝሊ ያኔ ማለት ነው። ስለዚህ ማመስገን ለዚህም ስለሚጠቅም ነው እኔ የማወራው። ሶስተኛ አመስጋኝ የሆኑ ሰዎች ሁልጊዜ ፎከሳቸው የተደረገው ነገር ላይ ኮምፕሌን ማድረግ ላይ ጉልበታቸው ላይ ጨርሱ። ባይዘ አመስጋኝ ያልሆኑ ሰዎች ዛሬ አሁን የሆነ ነገር ብታደርግላቸው እቺ እኮ አልሆነችም እንደዚህ ነው በማለት ጭንቅላታቸውንም አቅባቸውንም ጉልበታቸውንም ስነ ልቦናቸውንም እዛ ላይ ያደክማሉ። እዛ ላይ ስለሚያደክሙ ለነገ ማድረግ ያለባቸው ኔክስት ስቴፕ ማድረግ ያለባቸው ላይ ፎከስ አያደርጉም። ግን አመስጋኝ የሆኑ ግሬትፉል የሆኑ ሰዎች ግን ያገኙትን ታንኪው እያሉ ፎከሳቸው ግን የት ላይ ያደርጋሉ ማለት ነው? ኮንስተንትሊ ግሮዝ ወይም ቀጥሎ ያለው ላይ እንዴት ማደግ እንዳለባቸው፣ ቀጥሎ ያለውን እንዴት አቺቭ ማድረግ ላይ የሚሰሩ ሰዎች ይሆናሉ ማለት ነው። ስለዚህ በጣም ጠቃሚ ነው።
ስለዚህ አሁን ማውራት የፈለግኩት ባላችሁበት ቦታ የምታመሰግኑት አካል ይኖራል። ባላችሁበት ቦታ የምታመሰግኑት ምክንያት ይኖራል። ትንሽም ትሁን የሆነ ነገር ተደርጎላችኋል። ትንሽም ትሁን የሆነ ቦታ አላችሁ። ትንሽም ትሁን የሆነች ንብረት አላችሁ። ትንሽም ትሁን ደግሞ ጤና አላችሁ። ትንሽም ትሁን የሆነ እናንተ ተደርጎልኛል የምትሉት ነገር ይኖራል። ግን ደግሞ የተደረገልህን ታንኪው ብለህ ለክስት ወይም ቀጥሎ ላለው ነገር መስራት ካልቻልክ እኔ እንደ ሳይንስ ወይም እንደ ማኔጅመንት አስተማሪ ሳይሆን እዚህ ላይ እንደ ፈጣሪ ብዙ ነገር አድርጎልናል ብዬ አስባለሁ። ላደረገልን ነገር ማመስገን ካለመን ነው ለማድረግ ነገ ማንም ሞቲቬትድ አይሆንም። ስለዚህ ፈጣሪም ላደረገው ምስጋናን ይፈልጋል ባይነኝ ነኝ። ስለዚህ አሁን የእምነት ነገር እያወራው ሳይሆን አመስጋኝነት ለሰው ጭምር ለኛ የሆነ ነገር ኮንትሪቢዩት ላደረገው ሰው የምንሰጠው ክፍያ ነው ብዬ አስባለሁ። ስለዚህ ላገኛችሁት ሰርቪስ፣ ላገኛችሁት እድገት፣ ላገኛችሁት ሀብት፣ ላገኛችሁት ጤና፣ ላገኛችሁት ቀን፣ ላገኛችሁት እድገት፣ ላገኛችሁት የትምህርት ደረጃ ፕሮግሬስ፣ ላገኛችሁት እጃችሁ ለገባው ነገር፣ ላገኛችሁት ቤተሰብ፣ ላገኛችሁት ሰው፣ ላገኛችሁት ዘመድ፣ ላገኛችሁት ጓደኛ፣ ላገኛችሁት አንድ እጃችሁ ለገባው ነገር ማመስገን ጥሩ ነው። ስለዚህ ማመስገን የነገን ስኬት ስሙዝ ያደርጋል። የነገን ሂደታችሁን ያቃልልላችኋል ባይ ነኝ። ስለዚህ የሚያመሰግን ሰው ነገው በጣም የተሳካ ነገ አለው ባይ ነኝ። ስለዚህ አሁን እኔ ጥያቄ ልጠይቃችሁ። ምንም አልተደረገላችሁም? በማን ተደረገላችሁ ታውቃላችሁ? ምን እንደተደረገላችሁ ታውቃላችሁ? ግን ስንቶቻችሁ ለተደረገላችሁ እጃችሁ ለገባ ነገር ታመሰግናላችሁ? እስቲ ራሳችሁን ጠይቁ። እንደውም ይሄን የምታዳምጡት ሰዎች የምታመሰግኑትን ሰዎች በልባችሁ ስሙን በልባችሁ ያዙና ኮመንት ውስጥ አመሰግናለሁ በሉት። ታንኪዩ በሉ። ታንኪዩ ማለትን መልመድ በጣም ጥሩ ነው። ፈጣሪ ጭንቅላታችሁን አረንጓዴ ያድርግላችሁ። ታንኪዩ ቨሪ ማች